ይናገራል አለቀ ካልተናገረ አልመጣም ካለ አልናገርም ካለ ያ ማለት ያሽለቅ የምትፈልጊውን ሰው ሽማግሌ ሰብስቢ ደና ስምቲ ምናምን ነገር አይ እንደ ሀቢባ ሂጅ ሰጣለሁ ካልሽ ምን አገባሽ አንቺ ሚስት ነኝ ያለች እሱን ትጠይቅ እንጂ አንቺ ማስመስከር ምን አገባሽ አንቺ አፍረሽና መጣሽ ትዳር አልነበረኝም ግን ፍቅረኛ ወስጃለሁ ምን አገባችሁ ያዙ ይልቀቁኝ ስትይ የነበረው አንቺ ለሴቶች አንድ ነገር ልንገር ወንድ ልጅ በመልክ ከበለጠሽ እስኪ ወደ ሙሉ ቪዲዮቹን ሄድ ማለት ነው ቤተሰቦቼ እንደዚህ ሴቶችን እያሻማ ሴቶችን እያባላ ያለው ወንድ ማን ነው ቤተሰቦቼ ስለ ጉዳዩ ስለነበረው ሪሌሽን አሁንም ስላለበት ጉዳይ ይናገራል ሴቶቹ የሚሉትንም ነገር እንሰማለን አብረን እናያለን እንፈርዳለን ማለት ነው ቤተሰቦቼ ፈጣሪ እንኳን የምናገባውን ገደበልን እንጂ እንደዚህ አይነት ወንድ አሁን ስንቱ እንዳለ ሴቱን ሁሉ አግብቶ ሌሎቻችንን በባዶ ቀረናል ቤተሰቦቼ አረ ተመስገን ቤተሰቦቼ በላይክ ጀምሮ ወደ ቪዲዮቹ አለቀ ማንንም አልሰማም በዚህ ኬዝ መፖሰት አይደለም ስንት ነገር ተፖስቷል አይ ዶንት ኬር ይናገር ለህዝብ ክሊር ያድርጋል ነገር ጂጂ በምንም አላስተካክለው በምንም ይስተካከል ነገር አይደለም ይወጣል ይናገራል አለቀ ካልተናገረ አልመጣም ካለ አልናገርም ካለ ያ ማለት ያዋሸኝ የደበቀኝ ነገር አለ ለህዝብ ማሳወቅ የማይፈልገው ነገር አለ እኔ ነኝ ወጥቼ ልጅቷን ይቅርታ የምጠይቀው ይፍላል ለዚህ ደግሞ ሄለን ሪስፖንሲቢሊቲ ትወስዳለች አለቀ ከዛ ውጪ እኔ በክብሬ የምደራደር ሴት አይደለሁም ልሰማችሁ አልችልም እንዳይወጣ የሚል ወሬ እንዳታወሩልኝ ጭራሽ ማናችሁ ጉቻ ድምጪ ልጁ እንዳይወጣ ፋይል ነገር የለም በእናታችሁ ሚዲያ ላይ ነው ያለነው ምንም ውስጥ የለም ውስጥ ብሎ ነገር የለም አንቺ ማብራሪያ በእነሱ ጉዳይ አትስጪ እሱ እኮ ይውጣ ብለናል አንቺ ገብቶሻል አይ እየተባለ ያለው ነገር ገባሽ በውስጥ ጨርሱ ሚዲያ ላይ ልጁ መታየት ለምን እንደማይታየው እየታየ ነው ልጁን ያው አንቺ ማብራሪያ አትስጪ ስለ ልጅቷም ይሁን ስለ ልጅም ይሁን ስለሱም ይሁን እንዲህ ነበር እንደዚህ ነበር አገር ውስጥ ናት ከአገር ውጭ ናት ስለነሱ ነገር ምንም አታውሪ አንቺ ከጉዳዩ ራቂ በይና ራሱ ማብራሪያ ይኸውልሽ ቪዥንዬ እንትና ራስ ጎልድ ጋር ያለው ኢንፎርሜሽን ሌላ ስለሆነ ልጅቷ ስደት ላይ ነው ያለችው ስላለ እኔ ስደት ላይ ያለች አላቅ ገባችሁ ስደት ላይ ያለች ስለማላቅ ማቀውን ስለሆነ የምናገረው እኔ ስለማቀው ስለ አንድ ሴት ነው የማወራው ስለ ልጁ እናት ትዳር አለው ስለተባለ ያንን ወጥቶ አለኝ የለኝም ታቃለች አታቅም የሚለው እኔና እሱ ያስተዋወቀችን ሄለን ነች ሄለን ደግሞ በአካል የምታቀው ልጅ ነው ጥሩ ልጅ እንደሆነ እሷ ታቃለች እኔም ባየሁት ምንም ችግር ያለበት ልጅ አይደለም ሊናገር ይገባል ለምንድን ነው ከህዝብ የሚደበቅ በውስጥ ማወራው ነገር የለም ህዝቡ ሜዳ ላይ ያወራ አይደል እንዴ ለምንድን ነው በውስጥ የሚወራው ልሰማ አልችልም መፖሰት አይደለም 100 ሺህ ጊዜ ለምን አይፖሰትም ከቤተሰብ በላይ ክብር የለም ስንት ነገራችን ስንዝረከረክ ተፖስቶ የለ እንዴ እንኳን ይሄማ ክብር ያለው ነገር እኮ ነው እውነቱ ይውጣ ነው እኮ የተባለው እውነት እንዲወጣ የማትፈልጉ ሰዎች ካላችሁ አይ ዶንት ኖ መሆንም ሊደረግም አይችልም ሊናገር ይገባል ይሄ ነው ያለው ነገር በውስጥ የምናወራው ነገር የለም ለምን በውስጥ የምናወራው የምን ውስጥ ነው በውስጥ ማንንም ማዋርታኝ እኮ መግባብ ከሴቷ ጋር አውሪ የምትሉ ሰዎች ናችሁ የምታስቁኝ ምን አገባኝ ጃሜ ያላወራትም ምን አገባኝ ከሷ ጋር ማወራው ከሱ ጋር ተጨርስ እሱን ነው የጠየቅኩትኝ እሱ መልሳለኝ ብሏል ሚጣ ጠይቃለች ሌሎችም ጠይቀዋል በሚጣ ቤት ገብቶ ሊናገር ተስማምተናል በሚጣ ቤት ያለውን ነገር ይናገር ለምንድነው ከህዝብ የሚደበቀው እኔ እኮ አልሰረኩም ከህዝብ የሚደበቅ ነገር የለም በውስጥ የምንጨርሰው የኔና የሱ የግል ጸብ እኮ አይደለም ህዝብ እየጠየቀ ያለው ነገር ነው ኢቭን ህዝብንም ዲስሪስፔክት ማድረግ ነው ሲቀጥል ደግሞ በቤተሰቦቼ ክብር አልደራደርም እሱ ወጥቶ ያለውን ነገር የማይናገር ከሆነ ያ የደበቀኝ ነገር አለ ተሸውጃለሁ ማለት ነው እኔ ራሴ ወጥቼ ልጅቷን ይቅርታ ጠይቃለሁ ተደብቄያለሁ ተሸውጃለሁ ማለት ነው ኢፍና እንኳን ተስፋ አልቆረጥኩም ነው ማለት ስለዚህ ባታውጪው ደስ ይለኛል እህትዬው ታዳምጪኝ ከሆነ አታውጪ በውስጥ ይለቅ የምትፈልጊውን ሰው ሽማግሌ ሰብስቢ ደና ስምቲ ምናምን ነገር አይ እንደ ሀቢባ ሂጅ ሰጣለሁ ካልሽ ጉቺ እግዚአብሔር ምስክሬ ነው የምልሽ እሱን ወስደሽ የምታሰጪው ከሆነ እኔ ላንቺ ያለኝ ሪስፔክት ነው የሚቀንሰው አንቺ አይደለሽም እግዚአብሔርን አንቺ አይደለሽም ይሄን ነገር የምታረጊ የሆነ ነገር ሆነሻል ማለት ነው እኔ እንደተቀጣው እንዳትቀጭ በቃ እኔ እነን የምነግርሽ ሞራል የሚባል ነገር አለ እዛ ጋር ልታስለፈልፊ ነው እንዴ እንደኔና እንደዛ ሰውዬ እንዲያርጋል አላረኩም አላቀሽም እኔ እንደ ፎቶሾፕ ነበር እንዲላት ነው የምትፈልጊው እውነት የሚያምን ይመስልሻል ቢሆን እንኳን አረቴ እህትዬው ታዳምጪ አላሰርሽው ምን አገባሽ አንቺ ሚስት ነኝ ያለች እሱን ትጠይቅ እንጂ አንቺ ማስመስከር ምን አገባሽ አንቺ አፍረሽና መጣሽ በየሚዲያው የሰው ባል ነው እያሉ ስለሆነ ምን አገባሽ ለምን ሚሊዮን አይለፈልፍም ጀግና ነሽ በቃ ከሷ የተሻልሽ ሴት ስለሆንሽ ነው አንቺ ያቻት
አንቺ አላያችሁ በደንብ ይዩት ብዬ ነው። እሺ ጉቺሻ ጉቺ ቤታዩ አይተዋል ግን ቀሚ ይላታል እኮ እሷ። ጉቺ ላይ ጣታችሁን የምትቀስሩ ሰዎች የሰው ባል ቀምታ ነው እያላችሁ የምታወሩ ከየትም ቀምታኝ አይደለም። ትዳር አልነበረኝም፣ እኔ ራሴ ነኝ የመጣሁት። ጉቺ ምርጥ ሰው ነች። ትዳር አልነበረኝም፣ ግን ፍቅረኛ ነበረኝ። አልተስማማንም፣ መኖር አልቻልንም። ብዙ የማያስማሙን ነገሮች ነበሩ። ተለያየን። ከተለያየን በኋላ ወደ ዱባይ መጣሁ። ከዛም በኋላ ራሱ ከጉቺ ጋር ያስተዋውቀኝ ሰው ነው፣ የሁለታችንም ሰው በመካከላችን ያለ። ከዛም በኋላ ተገናኝተን ነው ህይወት የጀመርነው እንጂ ከማንም ቀምታኝ አይደለም። እኔም እቃ አይደለሁም ማንም የሚጎትተኝ። በራሴ ፍቃድ ጉቺ የምትወደድ ሰው ስለሆነች ወድጃት ነው ከሷ ጋር የሆንኩት። የነበረችኝ ኤክሲ ወይም ፍቅረኛዬ አብረን ያሳለፍናቸው ብዙ ነገሮች አሉ። ነገር ግን መኖር አልቻልንም፣ መዝለቅ አልቻልንም። ሰው አቁመናል። ምንም የደረብኩት ጋብቻ የለም። ስለዚህ ፕሊስ የተሳሳተ መረጃ ይዛችሁ አትንቀሳቀሱ። ወሬኞች እረፉ። ጨርሻለሁ። ያለው ነገር ይሄው ነው። በዚህ አጋጣሚ አምሽ ልጅ አለው አይደል? አባት አዎ ልጅ አለው። የልጅ አባት ነው። ጉቺ ይሏታል። ወይም ልንገርሽ አንድ ነገር፣ ማንም መጥቶ አልተናጋ። አንቺ ነሽ የሰው ባል ቀማው ብለሽ መጥተሽ ሶሻል ሚዲያ ላይ የለፈለፍሽው አንቺ ነሽ። መጥተሽ ወንድ ልጅ ከወጣ ወንድ ልጅና ሬሳ ከወጣ አይመለስም፣ ወስጄ ያለው ምን አገባችሁ፣ ያዙ ይልቀቁኝ ስትይ የነበረው አቴንሽን ፈላጊ ነሽ። ለሴቶች አንድ ነገር ልንገር፣ ወንድ ልጅ በመልክ ከበለጠሽ ለጥቅም ነው የሚመጣው። በሆዴ አይተናል፣ አሁን በመጣው ልጅ አይተናል። በማንኛውም ውሰዱ፣ ወንድ ልጅ ሴትን ልጅ በመልክ ከበለጣት፣ በቁመና ከበለጣት ለጥቅም ነው የሚመጣው። ስለዚህ ማናችሁንም ብትሆነው አፍቅሮ መጣ፣ ውበቴን አይቶ መጣ። ከአንቺ ከበለጠ እንዴት ነው አንቺ ውበት የሚታየው? ማህይም ስለሆናችሁ። ግን በልቶች ደግሞ ሙድ ተይዞብሽ ሲኬድ መሳቂያ ስትሆኑ ትመጣለ። ለምንድን ነው ሶሻል ሚዲያ ላይ የግል ላይፋችሁን ይዛችሁ የምትመጡት? የግል ላይፋችሁን ለምን ይዛችሁ ትመጣላችሁ? ምንድን ነው የሚጠቅመው? ወይስ አቴንሽን ፍለጋ ነው? ወይስ ጀግና ነኝ ነው? ወይስ ምንድን ነው? ወንዶቹ እንደዚህ ብዙ ጊዜ ሲያደርጉ አይተን አናውቅም። ሴቶቹ ናቸው አንጠልጥላችሁ ወንዳችሁን የምታመጡት። ለምን እንዳልኳችሁ ወንድ ልጅ በቁመና ከበለጠች ገንዘብ ፈልጎ ጥቅም ፈልጎ ነው አንቺ ጋር የሚመጣው። ሃንድስ ዳውን እስ ጋይ ኮድ። ስለዚህ ብዙ የምትበሻቀጡ እዚህ አምጥታችሁ ያዙ ይልቀቁኝ የምትሉ በጣም ታሳዝናላችሁ። በተለይ ዱባይ ላይ እፈሩ። የአረብ ሀገር ሴቶችን አታሰድቡ። በእናንተ የተነሳ የአረብ ሀገር ሴት ናት እንዲህ መባል የለበትም።